ሴት ልጅ በህይወቷ ብዙ ነገር ስታይ ጠንቃቃ ትሆናለች። እውነቴን ነው። ብዙ ነገር ደግሞ ስታውቅ ዝምተኛ ትሆናለች። በስተመጨረሻ ሁሉንም ነገር ስትረዳ ብቸኛ ትሆናለች። አያችሁ፣ ብቸኛ ሴቶች አብዛኛውን ጊዜ ከሰው ጋር የማይስማሙት ከሰው ጋር ባንድ የማይኖሩት የዋ ስለሆኑ ነው። አይደለም ከሌላ ሰው ጋር ከቤተሰብ ጋር ተስማምቶ ለመኖር ግዴታ ማስመሰል አለበት፣ አስመሳይ መሆን አለበት። ለዛም ነው ብቸኛ ሴቶች ሁሉንም ነገር ተረድተውት ብቸኝነት መርጠው የሚኖሩት። አንድ ሰው ሲናገራቸው ከመመለስ ይልቅ ማልቀስ የሚቀድማቸው፣ እውነታውን ከመናገር ይልቅ የሆነ ቦታ ኦኦ ማለት የሚቀላቸው እነዚህ የዋ ናቸው። እውነቴን ነው። ከማስረዳት ይልቅ እንባ የሚቀድማት ሴት በጣም የዋ ነች። ለዚህም ነው ደግሞ እንደዚህ ብቸኛ መሆን በቃ ሁሉንም ነገር እንድታውቅ ከማወቅ በፊትም ደግሞ አሳውቆ ነው ብቸኛ የሚያደርግ።